Hello everyone, my name is Kalkidan Sirak. Now I'm going to talk about some important issue related to information system. So መጀመሪያ ላይ የምናየው ኤቲካል ኤንድ ሌጋል ኢሹ ነው። ኤቲካል ኢሹ ስንል እነዚህን ቴክኖሎጂዎችን በምንጠቀምበት ጊዜ የትኛው ትክክል ነው የትኛው ትክክል አይደለም የሚለውን የሚነግረን ሲሆን ለምሳሌ የሰዎችን ፕራይቬት ዳታቸውን መስረቅ እንዲሁም ደግሞ መልቀቅ የመሳሰሉትን ሶፍትዌሮችን ኮፒ ማድረግ እነዚህ የመሳሰሉት ኤቲካል ኢሹን ከማወቅ የተነሳ የሚመጡ ናቸው ማለት ነው። ሁለተኛው ደግሞ ሌጋል ኢሹ የምንለው ነው። ሶ ሌጋል ኢሹ ደግሞ የሚያያዘው አሁን ከሎዎች ወይም ደግሞ እነዚህን ቴክኖሎጂዎችን በምንጠቀምበት ጊዜ ምን አይነት ህጎች አሉ የሚለውን ነው። ሶ ለምሳሌ እንደ ሀክ ማድረግ ምናምን አሁን ለምሳሌ ኢሌጋል ከምንለው ውስጥ የሚካተት ነው ማለት ነው። ስለዚህ ቴክኖሎጂዎችንን በምንጠቀምበት ጊዜ ኦነስትሊ እና ሪስፖንሲብሊ ወይም ደግሞ በታማኝነት እና ኃላፊነት በሚሰማ መልኩ መጠቀም አለብን ማለት ነው። ሌላኛው ደግሞ ከሶሻል ኢሹ ጋር የተያያዘ ነው። ሶ ኢንፎርሜሽን ሲስተም እንደሚታወቀው ኢዚ ኮሚኒኬት ማለትም በቀላሉ እንድንግባባ ወይም በቀላሉ መረጃ እንድንለዋወጥ ለመረጃ ልውውጥ እንዲሁም ደግሞ በቀላሉ ለምሳሌ እዚህ ሀገር ቁጭ ብዬ ሌላ ቦታ ሩቅ ሀገር ያሉት ሰዎችን ለማግኘት እንዲሁም መረጃ ለመለዋወጥ በቀላሉ ይረዳናል። ነገር ግን ሳይድ ኢፌክትም አለው። አሁን ለስ የሆነ ፌስ ቱ ፌስ ኮሚኒኬሽን ወይም ደግሞ ፊት ለፊት ሶሻል ላይፋችንን ይጎዳብናል። እንዲሁም ደግሞ ጆብ ሎስ ፍሮም ከአውቶሜሽን የተነሳ የእነዚህ የስራ እጦትን ሊያመጣ ይችላል። ስለዚህ እነዚህን ቴክኖሎጂዎች በምንጠቀምበት ጊዜ ሊሚት ወይም ደግሞ ገደብ ባለው መልኩ ብንጠቀሙ ይመከራል ማለት ነው። ሌላኛው ደግሞ ከኢንቫይሮንሜንታል ኢሹ ጋር ነው። ኢንቫይሮንሜንታሊ ስናየው ኢዌስትን ሊያስከትሉ ይችላሉ እነዚህ ቴክኖሎጂዎች ማለት ነው። ኢዌስት የምንላቸው ኦልድ ኮምፒውተር እና ስልኮች የመሳሰሉት ኢዌስት ሊያስከትል ይችላል ማለት ነው። ሶ ሌላኛው ደግሞ ኢነርጂ ኮንሳምፕሽን ነው። ስለዚህ ኢነርጂ እነዚህ ዳታ ሴንተሮች ብዙ ኢነርጂ ሶርስ ኤሌክትሪክሲቲ ስለሚፈልጉ ኤሌክትሪክሲቲም ይባክናል ማለት ነው። ስለዚህ ሪሳይክል የሚሆኑ ዲቫይሶችን እና እንዲሁም ደግሞ ኢነርጂ የሚቆጥቡ ዲቫይሶችን ብንጠቀም ይመከራል ማለት ነው። ሌላኛው ደግሞ ሄልዝ ኬር ነው። ሶ ሄልዝ ኬር ላይ ደግሞ ስንመጣ ለረጅም ጊዜ ቴክኖሎጂዎችን ወይም ኮምፒውተሮችን ወይም ስልኮችን መጠቀም የአይን በሽታ፣ የጀርባ እንዲሁም ደግሞ ስትረስን ሁሉ ሊያመጣብን ይችላል። ስለዚህ ሬጉላር የሆነ ብሬክ መውሰድ አለብን። እንዲሁም ደግሞ ስክሪን ታይማችንን መወሰን አለብን። በአጠቃላይ ስናየው ኢንፎርሜሽን ሲስተም ፓወርፉል የሆነ ነገር ቢሆንም ነገር ግን ስንጠቀም ዋይዝሊ ኦነስትሊ እንዲሁም ደግሞ ሪስፖንሲብሊ ኃላፊነት በሚሰማ መልኩ መሆን አለበት። አመሰግናለሁ።